ታቦት ሲወጣ ስገዱ። ዝም ብላችሁ እንትናት ነው። አንዳንዱ ፎቶ ያነሳል። ፎቶ ሊነሳ አይደለም ታቦት የሚወጣው። በግንባር ተደፍተህ ስገድ። በግንባር ተደፍተን እንሰግዳለን። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይበል ስለሚል እንሰግዳለን። ከእንጨት ይቀረጽ ይላል መጽሐፋችን። እንጨት ነው ታቦት ብሎ ምስጢር ታቦት ድሮ ብረት ነው አይደል? ከእንጨት ነው የተሰራው። እንጨትነት ማቴሪያሉ አይደለም ታቦትን ታቦት የሚያሰኝ። ከዛስ በታቦቱ ላይ አልፋና ኦሜጋ የሚለው የማን ስም? የኢየሱስ ክርስቶስ። ከዛ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ። ለዚህ ነው በታቦት ፊት የምንሰግደው። የክርስቶስ ደም የፈሰሰበት ስለሆነ እንሰግዳለን። ታቦቱ ግን ታቦቱ የሚሆነው ሲቀረጽ አይደል? አልፋና ኦሜጋ ሲጻፍበት፣ የቅዱሳን ስም ሲጻፍበት አይደለም። ታቦቱ የሚሆነው ኤጲስቆጶሱ ጸሎት ላይ ለታቦት የሚባል መጽሐፍ አምጥቶ በታቦት ላይ የሚጸለይ ጸሎት ይጸልይበታል ጳጳሱ። ከዛ ሜሮን ይቀባዋል። ከዛ በመንበር ተሰጅሞ ይቀደስበታል። ያኔ ታቦተ እግዚአብሔር ይባላል።